በወር 100,000 ብር መስራት በጣም ብዙ ሰዎች ውሸት፣ ስካም እንዲሁም ደግሞ ሎተሪ ቲኬት የማግኘት ያህል ይሰማቸዋል። ከዚህ በፊት እኔም እንደዛ ነበር ማስበው። ነገር ግን በእናንተና በ100,000 ብሮች መካከል የቆመው ሃርድ ወርኪንግ አይደለም፣ ችግሩን የምትፈቱበት መንገድ አለማወቅ ነው። ከሁለት ዓመት በፊት ቴዲ የሚባል ጓደኛ ነበረኝ። በሰዓቱ ቴዲ በጣም ሃርድ ወርኪንግ ፐርሰን ነበር። በቀን ኦልሞስት ከ10 ሰዓት በላይ ይሰራ ነበረ። ኦንላይን ላይ የተለያዩ የፊትነስ ፕሮግራሞችን ይሰጣል። ፕላስ ፐርሰናል ትሬነርም ነበረ። ቴዲ የራሱ የሆኑ ኤክስፔንሶች ነበሩት። ቤት ኪራይ ነበር፣ የሚያወጣው የምግብ ነበር፣ እንዲሁም ትራንስፖርት፣ በጣም ብዙ ወጪዎች ነበሩት በሰዓቱ። ከሚሰራበት ሰዓት አንጻርና የሚያገኘው ገንዘብም ትንሽ ስለነበር በቃ ነገሮችን ለማቆም ተገዶ ነበርና ምን አለኝ፣ ከዚህ ችግር መውጣው ሶሻል ሚዲያ ላይ ብዙ ፎሎወር ባገኝ ነው የሚል ሐሳብ አቀረበልኝ። እኔ ምን አልኩት፣ ቴዲ 1 ሚሊዮን ፎሎወር ዛሬ ብሰጥህ ምንም አይነት ለውጥ አታመጣም አልኩት። ምክንያቱም ቴዲ እየተከተለ ያለው ኢንፍሉዌንሰር ትራፕ ነው። ያም ደግሞ ብዙ ፎሎወር ካለኝ ኢን ሚሊየንስ ብር እሰራለሁ የሚል ሐሳብ ነበረ። ያ ደግሞ ትክክል አልነበረም። ኢት ጌት ወርስ፣ ነገሮች በጣም ኮምፕሊኬትድ እየሆኑበት መጡ። ምን ተፈጠረ? የቴዲ ኢንስታግራም አካውንቱ ሃክድ ሆነ። በሰዓቱ ብዙ ሰዎች ሃክ ይደረጉ ነበርና ኢንስታግራም አካውንቱ ሃክድ ሲሆን ስትረግል እያደረገ በነበረበት ሰዓት ላይ ይሄ ነገር ሲፈጠር ኦልሞስት ዜሮ ገባ ማለት ነው። ምንም አይነት ገቢ የለውም። ሜንታሊ ዲፕረስድ ሆነ። ብዙ ነገሮች ግልብጥብጥ አሉበት ማለት ነው። በዚህ ፖይንት ላይ ብዙ ሰዎች ልታደርጉት የምትችሉት ነገር ወደ ቅጥር ስራ ተመልሳችሁ ጋራንቲድ የሆነችውን ብር በየወሩ ማግኘት ነው። ይህንን መንገድ ብዙ ሰዎች ይመርጡታል። ነገር ግን ቴዲ ከዚህ የተለየ ነገር ነበር ያደረገው። በአንዴ የጠፉትን ፎሎወሮች ሪቢውልድ ለማድረግ ወይም ደግሞ ድጋሚ አዲስ አካውንት አውጥቶ ፎሎወሮችን ከማግኘት ይልቅ የሱን ኦፖዚት ነገር ነበር ያደረገው። አንድ ሪላይዝ ያደረገው ነገር በወር 100,000 ብር ለመስራት ምን ያህል ሰው የሱን ቪዲዮ አየው ሳይሆን ምን ያህሎቹ የሱን ፕሮዳክት ወይም የሱን ሰርቪስ ተጠቀሙ የሚለው ነገር ነው። ምንም አይነት ለውጥ አላደረገም። ምንም አይነት ዌብሳይት የለውም። እንዲህ ፋንሲ የሆነ ሴታፕ ራሱ አልነበረውም። ነገር ግን የተጠቀመው አንድ ሚስጥራዊ መሳሪያ አለ። ያም ደግሞ ከ25 ቀናት በኋላ ሁሉንም ነገር ሉዝ ካደረገ በኋላ ይህ ሚስጥራዊ መሳሪያ በወር 100,000 ብር አስገኝቶታል። ቆይ ይህንን ሁሉ ውጤት ያመጣው ደግሞ ብዙ ማርኬቲንግ መጽሐፎች እንዲያርጉ የሚሉትን ነገሮች የእሱን ተቃራኒ አድርጎ ነው። የተጠቀመውም 4 ስቴፕ ፍሬምወርክ ነው። ይህንን ፍሬምወርክ እና ይህንን ሲስተም ደግሞ በዚህ ቪዲዮ ብትንትን አድርጌ አሳያችኋለሁ ማለት ነው። ለማታውቁኝ ቃላብ እባላለሁ። የኮድ ፋይተር ዲጂታል ሲኢኦ እንዲሁም ኮፋውንደር ነኝ። ለ4 ዓመታት በዚህ በዲጂታል ዓለሙ ላይ ስሰራ ቆይቻለሁ። ከኮንተንት ክሪኤሽን፣ ኤስኤምኤም፣ ዲጂታል ማርኬቲንግ እንዲሁም ኦንላይን ላይ ቢዝነሶችን እንዴት ራን ማድረግ ይቻላል የሚሉትን ሀሳቦች በዩቲዩብ ቻናል ያጋራችኋለሁ ማለት ነው። ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ቪዲዮ ጀምሩ። በቀጣይ የተወሰኑ ደቂቃዎች ፕሮፊታብል የሚያደርጋችሁን ሲስተም አሳያችኋለሁ። ከዚህም ባለፈ ደግሞ የምትሸጡት ፕሮዳክት ወይም ሰርቪስ ራሱን እንዲሸጥ እንዴት ማድረግ ይቻላል፣ አውቶሜት አድርጋችሁት ደግሞ የተሻለ ገንዘብ ማግኘት ትችላላችሁ የሚለውን እናያለን። ከዛ ባለፈ ደግሞ ዋናውን ገዢዎቻችሁ የት ነው ያሉት፣ የት ነው የተደበቁት፣ ከተደበቁበት ቦታ እንዴት ነው ማውጣት የሚቻለው፣ የእናንተን ፕሮዳክት እና ሰርቪስ ደግሞ እንዴት ለነዛ ሰዎች መሸጥ ይቻላል የሚለውን ቴዲ ያደረገውን ሲስተም በዚህ ቪዲዮ አሳያችኋለሁ ማለት ነው። ወደ ቪዲዮ እንግባ። የመጀመሪያው ይህንን ሁሉ ነገር ከማድረጋችን በፊት አንድ ወሳኝ ነገር አለ። ያም ደግሞ ቢውልድ የምታደርጉትን ነገር ማወቅ መቻል አለባችሁ፣ ወይም ደግሞ የምትሰጡትን ሰርቪስ ፕሮዳክት ማወቅ መቻል አለባችሁ። ይህንን ፍሬምወርክ ኢኪጋይን በለው። ኢኪጋይ ማለት ፌመስ የሆነ የጃፓኒዝ ሲስተም ነው። ይህንንም ወደ ቢዝነሳችን ስናመጣው 4 ሰርክሎች ይኖራሉ። የመጀመሪያው what you love to do ነው። ሁለተኛው what you are good at ነው። ሶስተኛው what the world needs ነው። አራተኛው ደግሞ what people pay for ነው። what you love to do ማለት እናንተ የምትወዱት ነገርና ማድረግ የምትፈልጉት ነገር ነው። ይሄ ማለት ደግሞ ፓሽናችሁ ሊሆን ይችላል፣ ስታደርጉት የሚያስደስታችሁ ነገር ሊሆን ይችላል። የተለያዩ ነገሮች ይኖራሉ። እነሱን ቁጭ ብላችሁ አትሊስት 3-4 ፖይንቶችን ዘርዝሩ። ሁለተኛው ደግሞ what you are good at ነው። ጎበዝ የሆናችሁበት ኦር ደግሞ ሳትፈልጉት በልምድ የመጣ ሊሆን ይችላል፣ ፈልጋችሁት ተለማምዳችሁት ያመጣችሁት ሊሆን ይችላል። ኦር ደግሞ ናቹራሊ ጎበዝ የሆናችሁበት ነገር ሊሆን ስለሚችል ጎበዝ የሆናችሁበትን ነገር መርጣችሁ ጻፏቸው። 3-4-5 ሊኖር ይችላል። እነሱን ጻፏቸው። ሶስተኛው ደግሞ what the world needs ነው። ያም ደግሞ ዓለም ምን ይፈልጋል፣ ሰዎች ምን ይፈልጋሉ፣ ፍላጎታቸው ምንድነው የሚሉትን ነገሮች ደግሞ ጻፏቸው በእናንተ ፐርስፔክቲቭ ማለት ነው። የመጨረሻው ደግሞ what people will pay for፣ ይሄም ደግሞ ሰዎች ምን ከፍለው መግዛት ይፈልጋሉ ወይም ደግሞ ሰዎች ችግራቸው ምንድነው፣ ለዛ ችግር ይከፍላሉ ወይ። የሚከፍሉበት ችግር ካለ እነዛ ነገሮች ጻፏቸው። ስለዚህ እነዚህ ነገሮች ከጻፋችሁ በኋላ ኢንተርሴክት የሚያደርገው ፖይንት ኦር ደግሞ ኢንተርሴክት የሚያደርገው ሀሳብ ያ ኢኪጋይ ይባላል። ያም ደግሞ ማርኬቱ
የሚፈልገውን ነገር እናንተ በምትወዱት መልኩ ፕላስ ጎበዝ የሆናችሁበት ነገር እና ሰዎች የሚፈልጉትን ነገር ለማርኬቱ ታቀርባላችሁ ማለት ነው። ያ ሰርቪስ ያ ፕሮዳክት ችግሩን ኤቭሪቲንግ ከዚሁ ልታገኙት ትችላላችሁ። ስለዚህ የምትሸጡት ፕሮዳክት ወይም ሰርቪስ ላይ ችግር ካለ ኦር እናንተ እየሰራችሁ ምንም አይነት ለውጥ እየመጣ ካልሆነና በጣም ብዙ ችግሮች ይኖራሉ ያንን ችግር በዚህ መንገድ መፍታት ትችላላችሁ፣ በቀላሉ ማግኘት ትችላላችሁ ማለት ነው። ከዚህ ሐሳብ ሳንወጣ ፎከስ ማድረግ ያለባችሁ ፔንፉል የሆነ ፕሮብሌም ላይ ነው ወይም ፔንፉል የሆነ ችግር ላይ ነው ማለት ነው። ሰዎች ፔንፉል የሆነ ችግር ካለባቸው ያንን ነገር ለዛ ችግር መፍትሄ ስለሚፈልጉ የእናንተን ፕሮዳክት የመጠቀም ቻንሳቸው ከፍተኛ ይሆናል። ይሄም ደግሞ በምሳሌ በጣም የታመመ ሰው ካለ ቀጥታ ፋርማሲ ሄዶ ቫይታሚን አይደለም የሚገዛው ፔን ኪለር ነው የሚገዛው። ምክንያቱም ፔን ኪለር ወዲያው ህመሙን የሚያስታግስለት ነገር ስለሆነ ማለት ነው። ስለዚህ እናንተም የኔ ሰርቪስ እና ፕሮዳክት የትኛው ፔን ኪለር ነው የትኛውን ችግር ኦር ደግሞ የትኛውን ፔን የሆነ ፕሮብሌም ሶልቭ ያደርጋል የሚለውን ነገር ለይታችሁ ማወቅ መቻል አለባችሁ ማለት ነው። ስለዚህ የእናንተን ኢኪጋይ ወይም ደግሞ እነዚህን አራት ሰርክሎች ኢንተርሴክት የሚያደርገውን ነገር ማወቅ ካልቻላችሁና ከከበዳችሁ ኤአይን በመጠቀም በጣም በቀላሉ መስራት ትችላላችሁ። ይሄም ደግሞ ቻትጂፒቲ ላይ ትሄዱና I want to find my ikigai so እነዚህን አራት ነገሮች መመለስ እፈልጋለሁ ነገር ግን ከየት እንደምጀምር አላውቅም፣ ስለዚህ ጋይድ አድርገኝ፣ የተለያዩ ጥያቄዎችን ጠይቀኝ ትሉትና ራሱ ይጠይቃችኋል። ስለዚህ እናንተ ተመልሱለታላችሁ። ከመለሳችሁለት መልስ አንፃር የእናንተ ኢኪጋይ ይሄ ሊሆን ይችላል ብሎ ራሱ ቻትጂፒቲ ይነግራችኋል ማለት ነው። እንደዛ በማድረግ ዲስከቨር ማድረግ ትችላላችሁ። ሁለተኛው ስቴፕ ደግሞ ቢልድ ዩር ኦፈር ነው። ያም ማለት ሰዎች የእናንተን ፕሮዳክት ወይም ሰርቪስ ለመግዛት ሲደውሉላችሁ እናንተ የኔ ፕሮዳክት እንደዚህ ያደርጋል፣ እንደዚህ አይነት ፊቸር አለው፣ እንደዚህ አይነት የሚገርም ነገር አለው ብትሉት ሰው ምንም ኬር አይሰጠውም። እናንተ ምን ያህል ተጨንቃችሁበት እንደሰራችሁት ኬር አይሰጠውም። ሰዎች ፎከስ የሚያደርጉት ትራንስፎርሜሽን ላይ ከዚህ ወደዚህ ያመጣላችኋል ብትሉት የማመን ቻንሱ በጣም ከፍተኛ ነው። እንዲሁም ደግሞ እንደዚህ አይነት ሶሉሽን ይመጣል፣ እንደዚህ አይነት ሪዛልት ታገኛለህ ብትሉት ያ ሰው የማመን ቻንሱ በጣም ከፍተኛ ነው እንጂ ሰዎች ስለናንተ ፊቸር ስለናንተ የተጠቀማችሁት ቱል ረጅም ሰዓት ቁጭ ብላችሁ ስለሰራችሁ ዛት ማች ኬር አይሰጣቸውም። ይሄም ደግሞ እኛም በደንብ ያየነው ነገር ነው። ኦልሞስት ለ4 ዓመታት ዲጂታል ማርኬቲንግ ኤጀንሲ ላይ ሰርተናልና የተለያዩ ክላይንቶች አጋጥመውናል። እኛ የምንሰራው ሃይ ኳሊቲ ፕሮዳክሽን ኖሮን ጽድት ያለ ቪዲዮዎችን ቀርጸን በቃ በጣም የሚያምር ነገር ነው የምንሰራው ስንላቸው ምንም አይነት ኬር አይሰጣቸውም አንለስ ይሄንን ነገር የሚያውቁ ሰዎች ካልሆኑ በስተቀር ማለት ነው። ያም ማለት አንዳንድ ሰዎች አሁን በጣም ሳቹሬትድ የሆነ ማርኬት ውስጥ ከገቡ ስታንድ አውት ለማድረግ ኳሊቲ ያለው ነገር ጽድት ያለ ነገር የተሻለ ነገር ማግኘት የሚፈልጉ ሰዎች ያውቁታል፣ ይረዱታል። ነገር ግን አብዛኞቹ ሰዎችን አብዛኞቹ ቢዝነስ ኦነሮች ይሄንን ነገር አልተረዱትም። እኛም ዛት ማች አናውቀውም ነበር በሰዓቱ። ዋንስ ያንን ነገር ስናውቀው ከዚህ ወደዚህ ቢዝነሳችሁን ማምጣት እንችላለን። እናንተ በስልክም ቅረጹት፣ በካሜራም ቅረጹት፣ በምንም ቅረጹት። ሰዎች ቢዝነስ ኦነሮች በተለይ ሪዛልት ነው የሚፈልጉት። ስለዚህ ፎከስ ማድረግ ያለባችሁ ሪዛልት ላይ ነው እንጂ ይሄ ስፔሻል የሆኑ ነገሮችን ስለተጠቀማችሁ ሰዎች ወይም ቢዝነስ ኦነሮች ኢምፕረስድ አይሆኑም ማለት ነው። ስለዚህ ኦፈራችሁ ፎከስ ማድረግ ያለበት ትራንስፎርሜሽን ሪዛልቱ ላይ እና የነሱ የሚያመጣላቸው ነገር ላይ ነው። ያንን ደግሞ እንዴት እንደሆነ ላሳያችሁ። ግሬት ኦፈር የሚባለው 4 ኮምፖነንቶች አሉት ወይም ደግሞ 4 ክፍሎች አሉት። የመጀመሪያው ፕሮሚስ ነው። ጋይስ እመኑኝ፣ ፕሮሚስ ካደረጋችሁ ኦር ደግሞ ለምሳሌ ፕሮዳክት ሊሆን ይችላል ሰርቪስ ሊሆን ይችላል እየሸጣችሁ ያላችሁት እኔ የምሸጠው ፕሮዳክት ሳችሁ ላይ ያለውን ብጉር 100% ያጠፋል ብላችሁ ፕሮሚስ አድርጋችሁ ብትሸጡ ሰዎች እናንተ ለምታወሩት ነገር እንዴት ይሄን ያለ እርግጠኛ ሆኖ ሊያወራ ይችላል እስቲ ልሞክረው የሚል ሐሳብ ይመጣለታል። እና ፕሮሚስ በጣም ወሳኝ ነገር ነው። በማርኬቲንግ ዋይስ ስናየው ደግሞ በወር ከ10 እስከ 20 ከስተመሮች ለእናንተ ቢዝነስ እናመጣላችኋለን ብለን ፕሮሚስ ልናደርግላቸው እንችላለን። እኛ የተለያዩ ነገሮች ተጠቅመን በጣም ብዙ ነገሮችን ሪሰርች አድርገን ልናመጣላቸው ይገባል፣ ደግሞ እናመጣለንም። እንደዛ ካልሆነና የምትሰሩት ስራ ላይ እርግጠኛ ካልሆናችሁ ፕሮሚስ ማድረግ የለባችሁም። ስለዚህ ፕሮሚስ የምታደርጉት አንደኛ የምትሰሩት ስራ ላይ እርግጠኛ መሆን መቻል አለባችሁ። ሁለተኛ እየሰራችሁት ያለው ስራ የምር ቫልዩ አድ እንደሚያደርግ ኮንፊደንስ ይኖራችኋል ማለት ነው። ስለዚህ በምትሸጡት ፕሮዳክት ወይም ሰርቪስ ላይ ፕሮሚስ አድ የምታደርጉ ከሆነ ስትሮንግ የመሆን ቻንሱ ከፍተኛ ይሆናል ማለት ነው። ሁለተኛው ጋራንቲ ነው። ጋራንቲ በጣም ወሳኝ ነገር ነው። ፕሮሚስ ከምታደርጉለት ነገር ጋር የተገናኘ ነው። ነገር ግን ጋራንቲ ስትሰጡ ደግሞ ሞር የእናንተ ክላይንት ወይ ደግሞ የምትሸጡለት ሰው ኮምፎርታብል ይሆናል። ቅድም ከሰጠሁት ኤግዛምፕል ስንነሳ ከ10 እስከ 20 ከስተመር እናመጣላችኋለን። እነዚህን ከስተመሮች ካላመጣን ግን ጋራንቲ የምንሰጣችሁ 1 ወር በነፃ ለእናንተ እንሰራላችኋለን። ወይ ደግሞ የምትሸጡት ፕሮዳክት ብጉር የሚያጠፋ ከሆነ ብጉር የማያጠፋላችሁ ከሆነና ምንም አይነት ለውጥ ካላገኛችሁ ሙሉ ለሙሉ ብራችሁን እንመልሳለን ብላችሁ ጋራንቲ ትሰጣላችሁ። ጋራንቲ የምትሰጡት አንደኛ የምትሸጡለት ሰው ኮምፎርታብል ይሆናል፣ ሁለተኛ ብከፍልም ራሱ ጋራንቲ ስላለ ችግር የለውም የሚል
እሳቤ ይኖረዋል። ስለዚህ የመክፈል ቻንሱ በጣም ከፍተኛ ይሆናል ማለት ነው። ይህ ሁለተኛው ኦፈር የምታደርጉት ነገር ወሳኝ የሆነው ነገር ነው ማለት ነው። ሶስተኛው ቦነስ ነው። ቦነስ ማለት የተለያዩ አዲሽናል የሆኑ ነገሮችን በነፃ መስጠት ነው። ይህም ደግሞ ከስተመሩ ሃፒሊ የእናንተን እቃ የመግዛት ቻንሱ ሞር ከፍ ይላል። ቦነስ ስትሰጡ፣ አዲሽናል የሆኑ ነገሮችን ፎር ፍሪ ስትሰጡ ለእናንተ ቀላል የሆኑ ነገሮች ሊኖሩ ይችላሉ። ነገር ግን ከከስተመር ዋይዝ ለመስራት በጣም የሚቸገሩባቸው ነገሮች ይኖራሉ። እኛ በተለይ ኮድ ፋይተርስ ላይ ኦልሞስት ለረጅም ዓመታት ከቴክ ጋር የተገናኙ ነገሮችን ስንሰራ ዲኤም ላይ በጣም ብዙ ሰዎች ይጠይቁናል። ይህንን ኢንስታግራም ላይ እንዴት ፓስወርድ መቀየር እችላለሁ የሚል በጣም ብዙ ጥያቄዎች ይጠይቁናል። ይሄ እኛ ስንሰራው ቀላል ሊመስል ይችላል፣ ነገር ግን ለዛ ሰው በጣም ከባድ ነው እና እናንተ ቀላል የሚመስሉ ነገሮችን እንዳለ ሰብስቧቸውና አሴ ቦነስ ብትሰጧቸው ለእናንተ ምንም አይነት ከእናንተ የሚቀነስ ነገር የለም። ነገር ግን አት ዘ ኤንድ ያለው ከስተመር በጣም ደስተኛ የመሆን ቻንሱ ከፍተኛ ነው። የእናንተን እቃ ሃፒሊ የመግዛት ቻንሱ ከፍተኛ ይሆናልና ኦፈራችሁ ላይ የተለያዩ ቦነሶችን ማካተት ሞር ስትሮንግ ያደርገዋል። የምትሸጡትን እቃ የመገዛት ቻንሱንም በዛው ልክ ይጨምረዋል ማለት ነው። አራተኛውና የመጨረሻው ደግሞ ስኬርሲቲ ነው። ስኬርሲቲ ማለት ይሄን ፕሮዳክት ወይም ሰርቪስ ፕሮሚስ አርጋችሁ ጋራንቲ ገብታችሁለት ፕላስ ቦነስ ጨምራችሁለት አሁን ካልገዛኸው ነገ ላይ ዋጋው ይሄን ያህል ይሆናል፣ ኦር ደግሞ አሁን በዚህ 2 ቀናት ውስጥ ይሄንን ሰርቪስ ካልተጠቀምክ የኔን ፕሮዳክት ካልገዛ ይሄኛው ቦነስ እና ይሄኛው ጋራንቲ ይቀራል የሚሉ ነገሮችን በማካተት ቀጥታ ሰዎች አሁኑኑ የእናንተን እቃ የመግዛት ቻንሳቸውን ከፍ ማድረግ ትችላላችሁ ማለት ነው። እነዚህን 4 ነገሮች በመጠቀም የምትሸጡትን ፕሮዳክት ወይም ሰርቪስ ስትሮንግ በማድረግ ብዙ አይነት ለውጦችን ማግኘት ትችላላችሁ። ቴዲም በሰዓቱ የፊትነስ ፕሮግራሞቹ ላይ አድ ሲያደርግ የነበራቸው ኦፈሩ ላይ እነዚህ ነገሮች ነበሩ ማለት ነው። ሶ ከዚህ ጋር ተያይዞ ደግሞ ፕሮዳክት ወይም ሰርቪስ ላይ ምን ያህል ፕራይስ አድ ባደረግ ወር ደግሞ በምን ያህል ብሸጠው ሰዎች የመግዛት ቻንሳቸው ከፍ ይላል ብላችሁም ልትጨነቁ ትችላላችሁ። ስለዚህ እነዚህን ኦፈሮች አድ ስታደርጉ ፕራይሲንግ ላይ አት ሰምሃው የሆኑ ነገሮችን አድ ማድረግ መቻል አለባችሁ። አንደኛው ፕራይስ ስትጠሩ አንከር ማድረግ መቻል አለባችሁ። ይህንንም በኤግዛምፕል ሳስረዳችሁ የምትሸጡት ፕሮዳክት 5000 ብር ከሆነ ሌላ ተመሳሳይ አይነት ፕሮዳክት ታመጡና ይሄ ፕሮዳክት የሚሸጠው 10000 ብር ነው የሚል ሀሳብ አድ ታደርጋላችሁ። ይሄ ፕሮዳክት የሚሸጠው 10000 ብር ነው፣ ያው የውጭ ፕሮዳክት ስለሆነ ኦሪጂናል ስለሆነ እንደዚህ ነገሮችን ስለሚያካትት ነው። ነገር ግን ይሄኛው ፕሮዳክት በ5000 ብር ነው የሚሸጠው ብላችሁ ስትነግሯቸው ሰዎች ሰብኮንሺየስሊ 10000 ብር ስላላችኋቸው ያኛው አይምሯቸው እዛ ላይ ነው የሚሄደው እና they will expect ይሄኛው ፕሮዳክት 10000 ብር ሊሆን ይችላል የሚል ኤክስፔክቴሽን አር ታረጉባችኋላችሁ። ከዛ ዘሞመንት 5000 ብር ነው ግን ይሄ ፕሮዳክት ስትሉ ሪሊፍ ነው ውስጣቸው የሚያገኘው። ስለዚህ በ5000 ብር በገዛው ይሄ ፕሮዳክት በጣም ቅናሽ ነው የሚል እሳቤ ስለሚፈጠር ሰዎች በቀላሉ ሳይከራከሯችሁ ፕሮዳክታችሁን የመግዛት ቻንሳቸው ይጨምራል ማለት ነው። ከዚህ ጋር ተያይዞ ደግሞ አንዳንድ ፕሮዳክት ወይም ሰርቪሶች በጣም ውድ ይሆኑና የመሸጥ ቻንሳቸው ሰዎች የመግዛት ቻንሱ በጣም ዝቅተኛ ሆኖ ከማርኬት ለመውጣት እየተቸገራችሁ ሊሆን ይችላል። ቴዲ የተጠቀመው አንድ በጣም የሚገርም ስትራቴጂ አለ። ያም ደግሞ በጣም ዝቅተኛ ፕራይስ ያለውን ፓኬጅ ወይም ኦፈር ያቀርብላቸዋል ለሰዎች። ስለዚህም እነዛ ሰዎች የፊትነስ ፕሮግራሙን ጆይን የማድረግ ቻንሳቸው በጣም ከፍተኛ ይሆናል ማለት ነው። ነገር ግን አድ ያደረገው ፕራይስ በጣም ዝቅተኛ ሲሆን የሚሰጣቸው ሰርቪሶች በጣም ዝቅተኛ ይሆናሉ። ሰዎች ጆይን ካደረጉ በኋላ እኔ እኮ ይሄንን እፈልጋለሁ ሲሉ ኦኬ ይሄኛው ይሄን ያህል ብር ነው፣ ይሄኛው ይሄን ያህል ብር ነው፣ ይሄኛው ይሄን ያህል ብር ነው ይልና ወደ ዋናው ፓኬጅ ያመጣቸዋል ማለት ነው። ስለዚህ እነዛን ሰዎች ከትንሽ ከማስከፈል ወደሚፈልገው ፖይንት አደረሳቸው ማለት ነው። በዚህ መልክ እናንተም መጠቀም ትችላላችሁ። እነዚህን ሁሉ ነገሮች አደረግን። እሺ ገዢዎቻችንን የት ነው የምናገኛቸው? እንዴት ነው የምናገኛቸው ካላችሁ ደግሞ ወደ ሶስተኛው ፖይንት ይመራናል። ሶስተኛው ፖይንት ገዢዎችን እንዴት ማግኘት ይቻላል። ገዢዎቻችሁ የምታገኙበት መንገድ ደግሞ አንደኛው ገዢዎቼ እነማን ናቸው የሚለውን ማወቅ ነው። ቲኔጀሮች ናቸው? ተማሪዎች ናቸው? ስራ ላይ ያሉ ሰዎች ናቸው? ስራ አጥተው ቁጭ ያሉ ሰዎች ናቸው? ትልልቅ ሰዎች ናቸው? የሚሉትን ነገሮች ለይታችሁ ማወቅ መቻል አለባችሁ። ይህንን ነገር ለይታችሁ ሳታውቁ ቀጥታ የኔም ፕሮዳክት ይንግዙ፣ የኔም ፕሮዳክት እንደዚህ አድርጉ ማለቱ ምንም ጥቅም የለውም። ይህንን ነገር ማወቅ መቻል አለባችሁ። ሁለተኛው ፖይንት እነዚህ ሰዎች የት ነው የሚገኙት? ፌስቡክ ላይ ነው የሚገኙት? ኢንስታግራም ላይ ነው ያሉት? ቲክቶክ ላይ ነው ያሉት? የትኛው ፕላትፎርም ላይ ነው በብዛት የሚገኙት የሚለውን ነገር ለይታችሁ ማወቅ መቻል አለባችሁ። ያንን ነገር ሳታውቁ በከንቱ ብዙ ነገሮችን ሉዝ ታደርጋላችሁ። በተለምዶ ፌስቡክ ላይ ትልልቅ ሰዎች የመጠቀም ቻንሳቸው ከፍተኛ ነው። ኢንስታግራም ላይ ትልልቅ ሰዎች ዛትማች አይኖሩም። ይሄ ክላስ ያላቸው ሰዎች፣ ብራንዳቸውን ማስጠበቅ የሚፈልጉ እንደነዚህ አይነት ሰዎች ኢንስታግራም ላይ ታገኙ ትችላላችሁ። ቲክቶክ ኦልሞስት ሁሉንም ሰዎች ያጠቃለለ ነው። ዩቲዩብ ፕላትፎርም ደግሞ ፔሸንስ ያላቸው ረጅም ሰዓት ቁጭ ብለው ማየት የሚችሉ ሰዎች፣ አቴንሽን ስፓናቸው ዝቅተኛ ያልሆኑ ሰዎችን ዩቲዩብ ላይ ልታገኙ ትችላላችሁ። ስለዚህ ሰዎች እንደየባህሪያቸው የሚጠቀሙትም ሶሻል ሚዲያ ይወሰናል። እንደየ
ኤጅ ግሩፓቸውም ይወሰናል ማለት ነው። ስለዚህ እዚህ ስቴጅ ላይ ከደረሳችሁ የትኛው ሰው የእናንተን ፕሮዳክት ወይም ሰርቪስ እንደሚገዛ አውቃችኋል፣ የት እንደሚገኝ አውቃችኋል። ሶስተኛው ፖይንት እነዛ ሰዎች የእናንተን ፕሮዳክት በምን መልኩ ሊገዙ ይችላሉ፣ ኦር ደግሞ የተቀመጡበት ኦልሬዲ የተጠቀሙበት ያለ ነገር ሊሆን ይችላል። ከዛ ወጥተው የእናንተን ፕሮዳክት እንዴት ሊገዟችሁ ይችላሉ። ይህም ደግሞ በሁለተኛው ፖይንቴ በደንብ አስረድቻችኋለሁ። ያም የተለያዩ መንገዶችን፣ ኦፈሮችን፣ ቦነስ፣ ስኬርሲቲ፣ ፕሮሚስ በማድረግ ጋራንቲ በማድረግ እነዚህን ሰዎች ወደ እናንተ ልትሰቧቸው ትችላላችሁ ማለት ነው። በዚህ መልክ ገዢዎቻችሁን ታርጌትሊ አገኛችሁ ማለት ነው። የመጨረሻው ፖይንታችን እንዴት ነው መሸጥ የምንችለው? አትራክቲቭ የሆኑ ነገሮችን አዘጋጅተናል፣ ሰዎቹን አግኝተናል። ስለዚህ እንዴት ነው መሸጥ የምንችለው? ይህንንም ሴልስ እንለዋለን። እንግዲህ ሴልስ ላይ የምትሰሩ ሰዎች በደንብ ታውቁታላችሁ። አንደኛው መንገድ የከስተመራችሁን ወይም የእናንተን ፕሮዳክት ወይም ሰርቪስ የሚገዛላችሁን ሰው ጆርኒውን ማሳየት መቻል አለባችሁ። እንዴት ከነበረበት ፕሮብሌም ኦር ደግሞ ከነበረበት አዘቅት ውስጥ ወጥቶ የእናንተን ፕሮዳክት ተጠቅሞ ለውጥ ወደሚያመጣለት ነገር የምትወስዱበት አንደኛው መንገድ ነው። ይህንን ጆርኒ ኤግዛክትሊ ካሳያችሁትና ያ ችግር ያለበት ሰው ካለ የማመን ቻንሱ በጣም ከፍተኛ ነው ማለት ነው። እዚህ ላይ እነዛን 4 ኮምፖነንቶች ስትጨምሯቸው ያ ሰው የእናንተን ፕሮዳክት ወይም ሰርቪስ የመግዛት ቻንሱ በጣም ይጨምራል ማለት ነው። ስለዚህ ይሄኛው ጆርኒውን በደንብ ማሳየት አንደኛው መንገድ ነው። ከዚህ ጋር ተያይዞ ኳሊፋይ ማድረግ መቻል አለባችሁ። ኳሊፋይ ማለት የእናንተን ቪዲዮ የሚያይላችሁን ሰው ከገዢዎቹ መለየት መቻል አለባችሁ ማለት ነው። እነዚህን ሰዎች ካለያችኋቸው ድካም ነው የሚሆን። ምክንያቱም ሁሉም ሰው ገዢ አይደለም፣ የእናንተን ፕሮዳክት መጥቶ አይገዛችሁም። ስለዚህ ገዢዎችን መለየት መቻል አለባችሁ። ይህንንም ለመለየት ፖዚሽኒንግ ዋነኛው መፍትሄ ነው። ስለዚህ በምታወሩበት ሰዓት፣ ቪዲዮአችሁን በምትቀርጹበት ሰዓት ኦር ደግሞ ደውላችሁ በምታወሩት ሰዓት ክላይንቶቻችሁን፣ ከስተመሮቻችሁን ቀድማችሁ ብሩን መናገር ኦር ደግሞ ቀድማችሁ የሆነ ኳሊፋይ የሚያደርግ ነገር መናገር መቻል አለባችሁ። ለምሳሌ ደውሎ የሚያወራችሁ የ13 ዓመት ልጅ ከሆነ የ15 ዓመት ልጅ ከሆነና የእናንተ ፕሮዳክት ከ30 ዓመት በላይ ለሆነ ሰዎች የምትሸጡት ከሆነ ያ ሰው ኳሊፋይ አይሆንም። ስለዚህ ቀድማችሁ እድሜው መጠየቅ መቻል አለባችሁ። እንደነዚህ አይነት ነገሮችን ለእናንተ ፕሮዳክት ወይም ሰርቪስ ብቁ ናቸው ብላችሁ የምታስቧቸውን ጥያቄዎች ሊሆን ይችላል፣ የተለያዩ ኩዌሽነሮችን በማዘጋጀት መለየት መቻል አለባችሁ። ሌላኛው ደግሞ ሴልስ ስክሪፕት ሊኖራችሁ ይገባል። ያም ደግሞ ሰዎች ሲደውሉላችሁ የምትሏቸው ነገሮች፣ እንደገና ራሳችሁ ደውላችሁ ሪች አውት ስታደርጉ ወይም ደግሞ የኔ ፕሮዳክት እንደዚህ ነው፣ እንደዚህ ነገር እሸጣለሁ፣ ያንተ ችግር ደግሞ እንደዚህ እንደሆነ ሪሰንትሊ ፖስት ካረከው ነገር አይቻለሁ፣ ኮሜንት ካረከው ነገር አይቻለሁ። ስለዚህ እኔም ፕሮዳክት ብትጠቀም እነዚህን ችግሮች ይፈታልሃል። እንደነዚህ አይነት ነገሮች ተጽፎ መዘጋጀት መቻል አለባቸው። አንደኛ ሃይሊ ኮንቨርት የሚያደርግ ስክሪፕት ዴቨሎፕ ታደርጋላችሁ ስራው ታይም። ሁለተኛ ደግሞ የተለማመዳችሁት በመጣችሁት ቁጥርና የተጻፈ ነገር ሆኖ እሱን በተናገራችሁ ቁጥር ናቹራሊ መናገር ያስችላችኋል። ስለዚህ ኤቭሪ ታይም ክላይንት ሲመጣ የምታስተነግዱበት መንገድ አንድና ወጥ የሆነ ይሆናል ማለት ነው። እንበልና እየሰራችሁ ያላችሁት ራሳችሁ ከሆናችሁና ቢዝነሳችሁ ላይ ሁሉንም ነገር ራሳችሁ እየሰራችሁ ከሆነ በተለይ ሴልስ ስክሪፕት ማዘጋጀቱ ሌላ ሰው ስትቀጥሩ እንደ አዲስ አታሰለጥኑትም፣ ደግሞ እንደ አዲስ የተለያዩ ሀሳቦችን ማውራት አይጠበቅባችሁም። ሲምፕሊ የተጻፈውን ሴልስ ስክሪፕት ተሰጡትና ያንን ሴልስ ስክሪፕት ይለማመዳል። እንደናንተ ሆኖ የተለያዩ ክላይንቶችን ክሎዝ የማድረግ ቻንሱ ከፍ ይላል ማለት ነው። ፕሮዳክት የምትሸጡ ከሆነ ደግሞ የተለያዩ እቃዎችን በቀላሉ መሸጥ ያስችላችኋል ማለት ነው። ስለዚህ ሴልስ ስክሪፕቶች በጣም ወሳኝ ናቸው። ከሌላችሁ ቢኖራችሁ የተሻለ ነው ማለት ነው። ሌላው ደግሞ ከዚህ ጋር ተያይዞ ቫልዩአችሁን በፍጥነት ማድረስ መቻል አለባችሁ። ከስተመሮቻችሁ እናንተ ጋር የሚደውሉት ሰርቪስ ቤዝድ ከሆነም ደግሞ ክላይንቶች እናንተ ጋር የሚደውሉት አንድን ነገር ፈልገው ነው ከእናንተ። ስለዚህ ስታስተናግዷቸው ፕሮሚስ የምታደርጉት ነገር፣ ጋራንቲ የምታደርጉት ነገር፣ የእናንተ ፕሮሰስ የተለየ ሊሆን ይችላል። አስማች አስ ፖሲብል በፍጥነት ያንን ነገር ማድረስ መቻል አለባችሁ። ያንን ነገር ካላደረሳችሁ ክላይንቶች ኦር ደግሞ ከስተመሮች ሉዝ ታደርጋላችሁ ማለት ነው። ወደ ሌላ ጋር ሊሄዱ ይችላሉ፣ ሀሳባቸው ሊቀይሩ ይችላሉ። ዩ ኔቨር ኖ። ነገር ግን በፍጥነት ያንን ነገር አደረሳችሁ ማለት ኦር ደግሞ አስማች አስ ፖሲብል አውቶሜት አድርጋችሁት በኤአይ ሊሆን ይችላል፣ የተለያዩ ቦቶችን በመጠቀም አውቶሜት ካደረጋችሁት አስ ፋስት አስ ፖሲብል ያን ፕሮዳክት ኦር ደግሞ የእናንተን ሰርቪስ የመጠቀም ቻንሳቸው በጣም ከፍተኛ ይሆናል ማለት ነው። እመኑኝ፣ እቺ ነገር በማድረግ ብቻ ራሱ 2-3 እጥፍ ገቢያችሁን መጨመር ትችላላችሁ። ስለዚህ እነዚህ ሁሉ ነገሮች በአንድ ላይ ጠቅልላችሁ ስታደርጓቸው አንቢቴብል የሆነ ቢዝነስ ራን ማድረግ ትችላላችሁ ማለት ነው። ስለዚህ የተለያዩ ድርጅቶች ስትረግል እያደረጋችሁ ሊሆን ይችላል፣ ምንም አይነት ከስተመር እያገኛችሁ ላይሆን ይችላል፣ ሶሻል ሚዲያ ላይ ፖስት እያደረጋችሁ ለውጥ እየመጣላችሁ ላይሆን ይችላል። እንዲሁም ደግሞ የተለያዩ መንገዶችን ተጠቅማችሁ አልሆን ብላችሁ ትታችሁት የቅጥር ህይወት ውስጥ ገብታችሁ ደግሞ እየኖራችሁ ሊሆን ይችላል። እነዚህ ነገሮች ዋንስ ኤንድ ፎር ኦል በመጣ
በመጠቀም ዳግመኛ ቢዝነሳችሁን ማስነሳትና ማነሳሳት ትችላላችሁ ማለት ነው። እነዚህን ነገሮች ማድረግ ከከበዳችሁ ቴሌግራም ላይ ልታውሩኝ ትችላላችሁ። ከታች ባለው ቴሌግራም ዴም ልታደርጉልኝ ትችላላችሁ ማለት ነው። እነዚህን ሁሉ ስቴፖች ደግሞ በአንድ ፒዲኤፍ አድርጌ ያዘጋጅቼላችኋለሁ። ያንን ፒዲኤፍ እዚሁ ዲስክሪፕሽን ላይ አስቀምጬላችኋለሁ። ሊንኩን በመጫን ቀጥታ ወደዛ ይወስዳችኋል። ፎር ፍሪ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። አይ ሆፕ ይሄ ቪዲዮ እንደጠቀማችሁ፣ አይ ሆፕ ደግሞ ወደ መሬት አወርዳችሁት ብዙ ነገር እንደምትጠቀሙ ተስፋ አደርጋለሁ። በቀጣይ እስክንገናኝ እንግዲህ ሰላም ቆዩኝ።